አንድ ሚስጥር ልንገርህ፣ ለማንም አትናገር አለችኝ። መጠጧን ከጠገቤ ይዛ እየተቀመጠች ዝም አልኳት። ለነገሩ ለማንም ብትናገርም ችግር የለብኝም፣ ምክንያቱም የነገዋን ፀሐይ ስለማላያት። ዙሪያ ገባኝ አየሁ። እየሰማት ሰው የለም። የምናወራውን የሚሰማ እንደሌለ ሳይ ወደ እሷ እየዞርኩ ልትነግሪኝ ያሰብሽው ሚስጥር እሱ ነው አልኩ። ብልስ ጥርሶቿ እየሳቀች በምን ልታረጊው አሰብሽ? አልወሰንኩም። እኔሹ ከ10 ደቂቃ በላይ ህመም የለውም አልኩ። ከኪሴ አውጥቼ አንድ መድኃኒት እየሰጠኋት ፊቷ ገረጣ፣ ወይንም በሀበሻ አባባል አመዷ ቡና አለ። የምርህን ነው አለች ባለማመን እያየችኝ። አማከርሽኝ፣ በምችለው ተባበርኩሽ። ምን አጠፋው? አይ ይገርማል፣ ትክክለኛው ሰው ጋር ነው የመጣሁት ማለት ነው። አመሰግናለሁ በጣም አለች። ምንም አይደል። ዝም ተባባልን። ሁለቴ ተጎነጨች። አንተስ መች አሰብክ? ለመቼም። እና ለምንድን ነው በጊዜ ይዘህ የምትዞረው? እኔ እንጃ። ዝምታ ሰፈነ። ትንሽ ቆይታ አይገርምም? ምኑ? ህይወትን የምንወድበትና የምንጠላበት ፍጥነት። እኔ እንጃ። የሚገርም ነገር የለም። እኔ እንጃ። ስለ ራስህ ምንም መናገር አትችል? የምናገረው የለኝም። ይልቅ ጠጪ ጨምረሽ፣ ድፍረት ይሰጥሻል አልኩ። ብርጭቆ መግደሉን አይቼ ጨምራ አዘዘች። ለራሴ ማስቀዳው መሳቅ ጀመረች። ያሰበችውን ሳታወራ እንደማትፋታኝ ገባኝ። አእምሮሽ ውስጥ መኖር ታበዣለሽ አልኩ ቀድሜ እየጀመርኩላት። እንዴት አወክ? ወላይ ከድሮ ጀምሮ እኮ እንደዛ ነው ማድርገው። ገርሞኛል ማውቀ። አሁንም አለቀቀኝም እኮ ያባዜ። የተቀየረው ፋንታሲ ብቻ ነው። ድሮ ራሴን የማስደስተው ከሀይቅ ዳር ያለ ቤት ውስጥ ልጆችን ሳሳድግ፣ ግቢ ውስጥ አትክልት ተክዬ ስንከባከብ፣ ብቻ እንደየቀኑ የማላስበው ውብ የህይወት አይነት የለም። አሁን ላይ ግን ዞን አውት ባደረኩ ቁጥር የማስበው ይሄ መኪና በገጭኝ ብቻ። ምልልህ ነው ከድሮ እስካሁን ድረስ የሆነ ነገር ስፈልግ በአእምሮ እያሰብኩት እደሰታለሁኝ እንጂ ደፍሬ አላደርገውም። ያሰብኩትን የማድረግ ድፍረቱ ቢኖረኝ ዛሬ እዚህ አታገኘኝም ነበር። መቃብር ቦታ ስለማልሄድ ከነጭራሹ ማላገኝሽም ነበር እንጂ። ለመሳቅ ሞከርኩ። ኖ ያሰብኩትን ለማድረግ ድፍረቱ ቢኖረኝማ ሀይቅ ዳር ያለው ቤት ስትመጣ ነበር የምታገኘኝ። እሱኛው ተአምር ሲዘገይብኝ እኮ ነው ሌላ ሊሆን የሚችል ተአምር መመኘት የጀመርኩት። ማሆን የሚችል ነገር ከሆነ ምን ተአምር ይባላል ብለሽ ነው? የምትፈልገውን ነገር ለማግኘት ምንም ጥረት ሳታደርግ ካገኘው ተአምር ነው እንጂ ሌላ ምን ይባላል? አስበው እስኪ። አሁን ከዚህ ስወጣ መኪና ቢገጨኝና ብሞት ተአምር አይደለም? ስለዚህ የተወሰነ ጥረት ማድረግ ነው። ችግርሽ ከገባሽ ለምን ትዘናጊያለሽ? ልክ ነህ። አሁንማ ጊዜው ደርሷል። ማልቀስ ጀመረች። ከሁሉ ቀድማ የራሷን ለቅሶ የደረሰች መሰለኝ። ባክሽ አታልቅሺ፣ አላስፈላጊ ትኩረት እየሳብሽ ነው። ወይ ቦታ ቀይሬ ልጠጣ፣ ንገሪኝ ማታቆሚ ከሆነ። እሺ እንባዋን ጠራረገች። ጉንጨት ብላ ፈገግ አለች። አልቅሳ የምታውቅም አትመስልም ስትስቅ። ሊያማክርሽ የሚችል ወዳጅ የለሽም? ግድ የምትሰጠው ሰው ጋር ለምን አታወሪም? ወይ ደግሜ ለማላገኘው ሰው ነው ታሪኬን የምነግረው። ክፍለ ሀገር እያለሁም እንዲሁ ነበርኩኝ። ሂጄ ወራጅ ውሃ ሳገኘ ነው ገላይን የምታጠበው። በዚህ እኔም እንዳንቹ ነኝ መሰለኝ። እንዴት? ከወዳጆቼ ቤት ሆኜ ሽንት ቤት ያስፈልገኝ ስልክ ላናገር በሚል ሰበብ ወጥቼ የህዝብ ሽንት ቤት ላይ ነው የምጠቀመው። መጠናት የለብንም ትያለሽ? እና ያና ይሄ ምን አገናኛቸው? ኦኬ አሁን ገባኝ። ልክ ነህ፣ መጠናት አለብን። ሁለታችንም አንድ ላይ ሳቅን። መጀመሪያ ላይ ግን የሆነ ቦታ የማቅሽ መስሎኝ ነበር። እመነኝ፣ እኔን ደግሞ የሚያየኝ የለም። እሺ የኛ ተወርዋሪ ኮከብ ሰዓት አየሁ። በእናትህ አትሂድ። ችግር የለውም ሌላ ቀን እንገናኛለን ካልኳት በኋላ ተያየንና እንደገና አንድ ላይ ሳቅን። ወይ በዛኛው ማለት አለች።
ከመጣው ነው እንደዛ ነገር። ብቻ ግን መምጣት አይቀርማ። ምን አደርግልሻለሁ? ወራጁ አይናፍቅሻል እንዴ? እሺ ሂድ በቃ ነገረኛ። መልካም እድል። ዝም አለች። ወጣው፣ ቤት ገባው፣ ነጋ። ጨነቀኝ፣ ግን ስሜቱን ችላ አልኩት። ልብሴን ለባብሼ ወደ ስራ መሄድ ጀመርኩ። ታክሲ ውስጥ ገባው። ተሳፋሪው ሁሉ ሐሳብ ውስጥ ነው። የሆነ አዲስ ፕላኔት ውስጥ የመኖር መሰለኝ። ድሮ በዚህ ሰዓት የዘፈን ግብዣና የመዝናኛ ወሬዎች የሚተላለፍበት የሬዲዮ ፕሮግራም ላይ አነቃቂ ንግግር እየተሰጠበት ነው። ከሱ ለማምለጥ ስል ከቤት ስወጣ ኢርፎን አለመርሳቴን 2-3 ጊዜ ቼክ አደርጋለሁ። ኢርፎን አውጥቼ ላጠልቅ ስል ወንዱ ገለል ብሎ የሴት ድምጽ መጣ። አውቄያለሁ ድምጹ የማን እንደሆነ። ምህረትና ፍቅሩ ይብዛላችሁ። ልባችሁ ለሐዘን ቦታ አይስጥ። ታገሉ፣ አሸንፉ፣ ጸልዩ፣ በርቱ፣ ተጽናኑ፣ ተስፋ አድርጉ። ብቻችሁን አይደላችሁም። ለትንሽ ለትልቁ ሐዘን ቦታ አትስጡ። ዛሬም የተመኛችሁት ነገር ይሳካል። ዛሬም አእምሯችሁ ውስጥ የሳላችሁትን ቤት መግዛት ትችላላችሁ። ዛሬም ደስተኛ ቤተሰብ መመስረት ትችላላችሁ። ዛሬም የግቢያችሁን አትክልት እየተንከባከባችሁ ልጆቻችሁ ጋር የምትጫወቱበትን ቀን ይመጣል። ለምንም ነገር አልረፈደም ትላለች። ከስንት ጊዜ በኋላ ተብዬ ሳኩ። ደግሞ ማሳዘነችኝ። የዊሊያም ወርድስወርድ አባባል ትዝ ብሎኝ አይኔን ባቀረረ። አንጀቴ ተበልቶ አለማወቁን አወቅኩ። ደግሜ እንደማላገኛት ትዝ ሲለኝ ዛሬ ከጎኔ ላሉት ሰዎች ለምን እንደሳኩ ልነግራቸው ፈለግኩ። አያችሁልኝ፣ ሰማችሁልኝ። እሷ መስማት በምትፈልገው ቃል ሌላውን ስታጽናና ልላችሁ አማረኝ። ሁሉም በየራሳቸው ሐሳብ ሽምጥ እየጋለቡ ነው። ራሴን ተቆጣጠርኩት እና የሚሰማኝን ስሜት እኔው ጋር አስቀረሁት። እንደ ሁልጊዜው ሆዴን ባር እያለው ወደ ቢሮ ገባው። ተፈጸመ። ነፍሴን